ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እና ብዙ ሰዎች በውስጥም እየደወላችሁም ሕክምና ምን ላይ ደረሰ እንዴት ነው እያላችሁ ብዙ ሰዎች እየጠየቃችሁኝ ነበር። እና እግዚአብሔር ይመስገን ያው ብዙ ስቴፖችን አልፌ አሁን መጨረሻ ስቴፕ ላይ ደርሻለሁ። እና እንደምታዩት ጆሮዬ ሙሉ በሙሉ የለም እና ለሱ ፕላስቲክ ሰርጀሪ ያስፈልጋል ስለተባለ ያ እሱ ነው የምቀረው የመጨረሻ ስቴፕ። እግዚአብሔር ይመስገን። አሁንም ከጎኔ እንድትቆሙ እንድታግዙኝ እንድትጸልዩልኝ እላለሁ። እና ቪዲዮ ሁሉም ጋር እንድደርስ ሼር፣ ኮፒ፣ ሊንክ ዲዮት እያደረጋችሁ ተባበሩኝ። በጣም አመሰግናለሁ። ሰላም ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እና ብዙ ሰዎች በውስጥም እየደወላችሁም ሕክምና ምን ላይ ደረሰ እንዴት ነው እያላችሁ ብዙ ሰዎች እየጠየቃችሁኝ ነበር። እና እግዚአብሔር ይመስገን ያው ብዙ ስቴፖችን አልፌ አሁን መጨረሻ ስቴፕ ላይ ደርሻለሁ። እና እንደምታዩት ጆሮዬ ሙሉ በሙሉ የለም እና ለሱ ፕላስቲክ ሰርጀሪ ያስፈልጋል ስለተባለ ያ እሱ ነው የምቀረው የመጨረሻ ስቴፕ። እግዚአብሔር ይመስገን። አሁንም ከጎኔ እንድትቆሙ እንድታግዙኝ እንድትጸልዩልኝ እላለሁ። እና ቪዲዮ ሁሉም ጋር እንድደርስ ሼር፣ ኮፒ፣ ሊንክ ዲዮት እያደረጋችሁ ተባበሩኝ። በጣም አመሰግናለሁ።